ትራምፕ ግሪንላንድ እና ኩባ ላይ ምን እየተናገረ ነው? የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን በውጭ ጉዳይ ፖሊሲ ፍላጎታቸው የተቀረጸ ሆኗል። ትራምፕ በአንድ ጀንበር እርምጃ የቬንዙዌላውን ፕሬዝዳንት እና ባለቤታቸውን በካራካስ ከባድ ጥበቃ ከሚደረግበት መኖሪያቸው አንጠልጥለው ወደ አሜሪካ በመውሰድ ዛቻቸውን እውን አድርገዋል። ስለ ተልዕኮ ሲጠየቁ ትራምፕ የፕሬዝዳንት ጄምስ ሙንሮን የ1823 የውጭ ጉዳይ ፖሊሲ አዝማሚያንና የአሜሪካን የበላይነት ለማምጣት የገቡትን ቃል ጠቅሰዋል። ባለፉት ቀናት በዋሽንግተን አይን ውስጥ የገቡና ትራምፕ ማስጠንቀቂያ ከሰጧቸው ሀገራት ውስጥ ግሪንላንድ እና ኩባም ይገኙበታል። አሜሪካ በግሪንላንድ ላይ ወታደራዊ ሰፈር ያላት ቢሆንም ፕሬዝዳንት ትራምፕ ግን መላዋን ደሴት መጠቅለል ይፈልጋሉ። ከብሔራዊ ደህንነት አንጻር ግሪንላንድን እንፈልጋለን ሲሉ ለጋዜጠኞች በተናገሩበት ጊዜ አካባቢው በአጠቃላይ በሩሲያና በቻይና መርከቦች ተወሯል ብለዋል። የዴንማርክ ግዛት አካል የሆነችው ሰፊዋ የአርክቲክ ደሴት ግሪንላንድ ከአሜሪካ ሰሜን ምስራቅ በ3200 ኪሎ ሜትር ርቀት ላይ የምትገኝ ሲሆን ተንቀሳቃሽ ስልኮች፣ የኤሌክትሪክ ተሽከርካሪዎችና የወታደራዊ መሳሪያዎችን ለመገንባት ወሳኝ በሆኑ ብርቅ ማዕድናት የከበረች ናት። በአሁኑ ጊዜ ቻይና ውድ ማዕድናትን በማምረት አሜሪካን ትበልጣለች። ከዚህ ባሻገርም ግሪንላንድ ተፈላጊነቱን የጨመረውን የአርክቲክ ዙሪያ ተደራሽ በማድረግ በሰሜን አትላንቲክ ቀጣና ቁልፍ ስልታዊ ስፍራ ናት። በመጪዎቹ ዓመታት የበረዶ ግግሮች ሲቀልጡ ደግሞ አዲስ የመርከቦች መስመር ይከፈታሉ ተብሎ ይጠበቃል። የግሪንላንድ ጠቅላይ ሚኒስትር ኬንስ ፍሬድሪሽ ኔልሰን ለትራምፕ ምላሽ ሲሰጡ አሜሪካ ደሴቷን ለመቆጣጠር የያዘችውን ፍላጎት ምናባዊ ነው ብለዋል። ተጨማሪ ጫና አንፈልግም፣ ለንግግር ግን በራችን ክፍት ነው። ነገር ግን መሆን ያለባቸው በትክክለኛ መንገዶችና ዓለም አቀፍ ሕግን ባከበረ መልኩ ነው ያሉ ቢሆንም ትራምፕ ጆሮ ዳባ ልበስ ብለው ግሪንላንድን ለመውረር ወታደራዊ እቅድ እንዲወጣ አዘዋል። ይህ ውሳኔ በምዕራባውያን ወታደራዊ ቃል ኪዳን ድርጅት ኔቶ ውስጥ ትልቅ ድንጋጤን ፈጥሯል። ፕሬዝዳንቱ ግሪንላንድን ለመውረር የፈለጉት በሁለት ዋና ምክንያቶች እንደሆነም ተገልጿል። አንዱ የሩሲያንና የቻይናን በአርክቲክ ቀጠና የሚያደርጉትን እንቅስቃሴ ለመግታት ሲሆን ሌላው ደግሞ አሜሪካ ቀጠናውን ቀድማ በመያዝ የደህንነት የበላይነቷን ለማረጋገጥ ነው። ይሁንና የአሜሪካ የጦር ኃይሎች የጋራ ኤታማዦር ሹሞች ትዕዛዙን ተቃውመዋል። እርምጃው ህገወጥና የኮንግረስ ድጋፍ የሌለው መሆኑንም በመግለጽ ፕሬዝዳንቱን ከዚህ ሀሳብ ለማስቀየር በኢራን ላይ ጥቃት መሰንዘርን እንደ አነስተኛ አማራጭ እያቀረቡላቸው እንደሆነም ተነግሯል። ዲፕሎማቶች እንደሚያስጠነቅቁት አሜሪካ ግሪንላንድን ከወረረች አውሮፓውያን ከኔቶ እንዲወጡ ሊያደርግ ይችላል። አንዳንዶች ደግሞ ይህ እርምጃ ኔቶን ለማፍረስ በማጋ ደጋፊዎች የታቀደ ሴራ ሊሆን እንደሚችል ይጠረጥራሉ። በሌላ በኩል የአውሮፓ የኔቶ አባላት የግሪንላንድን ሉዓላዊነት ለመጠበቅ ወታደሮችንና መርከቦችን ወደ አካባቢው ለመላክ እየተወያዩ መሆኑም ተሰምቷል። የእንግሊዝ ዲፕሎማቶች እንደሚሉት ደግሞ ትራምፕ ይህንን አነጋጋሪ አጀንዳ ያመጡት በመጪው የሽግግር ምርጫ ወቅት የአሜሪካን የኢኮኖሚ ችግሮች ለመሸፈንና የመራጮችን ትኩረት ለማስቀየር ነው። በተያያዘ ዜና የአሜሪካ ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ አጋር የሆነችውን ኩባ ስምምነት ላይ እንድትደርስ ዓለም የሚያጋጥማትን መዘዝ እንድትጋፈጥ አሳስበዋል። ደሴት የሆነችው ኩባ ከአሜሪካ 145 ኪሎ ሜትር ብቻ የምትርቅ ሲሆን ከአውሮፓውያኑ 1960ዎቹ መጀመሪያ አንስቶ በአሜሪካ ማዕቀብ ውስጥ ትገኛለች። ኩባ ከቬንዙዌላዊ ፕሬዝዳንት ኒኮላስ ማዱሮ ጋር ቅርብ ግንኙነት አላት። ትራምፕ በኩባ የአሜሪካ ወታደራዊ ዘመቻ እንደማያስፈልግ ጠቅሰው ለዚህም ምክንያቱ ኩባ ለመውደቅ ዝግጁ በመሆኗ ነው ብለዋል። እርምጃ መውሰድ የሚያስፈልገን አይመስለኝም ያሉት ትራምፕ ለመውደቅ ያዘመመ ይመስላል ሲሉም አክለዋል። ከዚህ በላይ መቋቋም የሚችሉ አይመስለንም፣ ነገር ግን ኩባ አሁን ገቢ የላትም። ገቢያቸውን ሁሉ የሚያገኙት ከቬንዙዌላ ነው። ከቬንዙዌላ ነዳጅ ሲሉም በቬንዙዌላ ላይ የወሰዱት እርምጃ ጦስ ሃቫና ላይም እንደሚሰማ ጠቁመዋል። 30 በመቶውን የኩባ የነዳጅ ፍላጎት ቬንዙዌላ እንደምታቀርብ መረጃዎች የሚያሳዩ ሲሆን የማዱሮ በቁጥጥር ስር መዋል ይህን አቅርቦት በመበጣጠስ ሃቫና እንድትጋለጥ ያደርጋልም ነው የተባለው። ፕሬዝዳንቱ ከቬንዙዌላ ወደ ኩባ ሲገባ የነበረው የነዳጅና የገንዘብ ፍሰት እንዲቆም እንደሚደረግም አስጠንቅቀዋል። የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ሲያስጠነቅቁ ከቆዩ በኋላ በድንገተኛ ጥቃት እንዲያዙ ያደረጉት ዶናልድ ትራምፕ ከዚህ ዘመቻ በኋላ ትኩረታቸውን ወደ ኩባ መልሰዋል። የኩባ የረጅም ጊዜ ወዳጅ የሆነችው ቬንዙዌላ በቀን ወደ 35000 በርሜል ዘይት ወደ ደሴቷ እንደምትልክ ይታመናል። የኩባ የውጭ ጉዳይ ሚኒስትር አገራቸው ያለ ጣልቃ ገብነት ነዳጅ የማስወጣት መብቷ የተጠበቀ መሆኑን በመግለጽ ለትራምፕ ማስጠንቀቂያ ምላሽ ሰጥተዋል። የሀገሪቱ ፕሬዝዳንት በበኩላቸው ማንም የምናደርገውን አይወስንልንም ብለዋል። የትራምፕ አስተዳደር እየተከተለ ያለው ማዕቀብ የተጣለባቸውን የቬንዙዌላ የነዳጅ ጫኝ መርከቦችን የመያዝ አካሄድ ኩባ ውስጥ ያለውን የነዳጅና የኤሌክትሪክ ቀውስ ማባባስ ጀምሯል። የአሜሪካ መንግስት ባለፈው አርብ ማዕቀብ የተጣለበትን የቬንዙዌላ ነዳጅ እያጓጓዘ ነው ያለውን አምስተኛ የነዳጅ ጫኝ መርከብ በቁጥጥር ስር አውሏል። ትራምፕ ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኩባ ለብዙ ዓመታት ከቬንዙዌላ በሚመጣ ከፍተኛ መጠን ያለው ነዳጅና ገንዘብ ኖራለች።
በምላሹም ኩባ ላለፉት 2 ለቬንዙዌላ አምባገነኖች የደህንነት አገልግሎት ሰጥታለች። ነገር ግን ከእንግዲህ አይቀጥልም ብለዋል። አክለውም ከእንግዲህ ወዲህ ወደ ኩባ የሚሄድ ነዳጅም ሆነ ገንዘብ አይኖርም፣ ጊዜው ሳይረፍድ ስምምነት እንዲያደርጉ አጥብቄ እመክራቸዋለሁ በማለት አስጠንቅቀዋል። ትራምፕ እንዲፈጸም ስለሚፈልጉት ስለ ስምምነት ዝርዝር ወይም ስለ ኩባ ሊገጥማት የሚችለው መዘዝ የገለጹት ነገር የለም። የኩባው የውጭ ጉዳይ ሚኒስተር ብሩኖ ሮድሪጌዝ ግን አገራቸው ያለ አሜሪካ ጣልቃ ገብነት ወይም አንድ ወገን የግዴታ እርምጃዎች ተገዥነት ከማንኛውም ፈቃደኛ ምርት ላኪ ነዳጅ የማስገባት ፍጹም መብት አላት ብለዋል። ኩባ ከአሜሪካ በተቃራኒ በሌሎች ሀገራት በማስፈራራት ወይም በወታደራዊ እርምጃ ጫና ተጽዕኖ አታደርግም ሲሉም አክለዋል። ትራምፕ ከኩባ ጋር በተያያዘ አስተያየት ሲሰጡ አሜሪካ ውስጥ በአደንዛዥ እጽ ዝውውርና በሌሎች ወንጀሎች ክስ በተመሰረተባቸው ማዱሮና ባለቤታቸው ለመያዝ የተወሰደውን እርምጃም አንስተዋል። ኩባ ለዓመታት ለማዱሮ የግል ደህንነት ጥበቃ ስታደርግ ቆይታለች። የኩባ መንግስት አሜሪካ በቬንዙዌላ ዋና ከተማ ካራካስ ባካሄደችው ዘመቻ 32 ዜጎቹ መገደላቸውን መገለጹ ይታወሳል። ትራምፕ ስለዚህ ጉዳይ በሰጡት ማስተያየት አብዛኞቹ እነዚህ ኩባውያን ባለፈው ሳምንት በአሜሪካ ጥቃት ሞተዋል። ቬንዙዌላም ለብዙ ዓመታት አግተው ከያዟት ወንበዴዎችና ቀማኞች ጥበቃ አያስፈልጋትም ብለዋል። የውጭ ጉዳይ ሚኒስተር ሮድሪጌዝ በበኩላቸው ኩባ ለማንኛውም ሀገር ላቀረበችው የደህንነት አገልግሎት ምንም አይነት የገንዘብ ወይም የቁሳቁስ ካሳ ተቀብላ አታውቅም ሲሉ ተናግረዋል። የአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮ የኩባ መሪዎች እየተፈጠረ ያለው ሁኔታ ሊያሳስባቸው እንደሚገባ ባለፈው ሳምንት ጠቁሞ ነበር። እርሳቸው በኩባ መንግስት ውስጥ ቢኖሩ ኖሮ እንደሚጨነቁ የተናገሩት ሩቢዮ የሀገሪቱ መሪዎች ከፍተኛ ችግር ውስጥ ናቸው ሲሉም ተደምጠዋል።